በ2007 ዓ.ም የኢትዮጵያ ካቶሊክ ቤተክርስቲያን ከአዲስ አበባ ሀገረ ስብከት የአፋር የአማራና ቤኒሻንጉል ጉሙዝ ክልሎች በጋራ በመሆን የባህር ዳር ደሴ ሀገረ ስብከት ተመሰረተ። ብፁዕ አቡነ ልሳነ ክርስቶስም የሀገረ ስብከቱ የመጀመሪያው ጳጳስ ሆነው ተመረጡ። ብፁዕ አባታችን ፓፓ ፍራንቺስኮስ ናቸው። ይህንን ሀገረ ስብከት እንዲቋቋም ያደረጉልን የዛሬ በ2015 በፈረንጅ በእኛ ደግሞ 2007 ጥር 11 ልክ በጥምቀት ዕለት ነው የታወጀው በሮም ቅድስት ጴጥሮስ አደባባይ ላይ በ8 ሰዓት ከቀኑ የታወጀው። ያችን ቀን እንግዲህ ትልቅ የደስታ ቀን ነች። የባህር ዳር ደሴ ሀገረ ስብከት ምንም እንኳን ከመጀመሪያዎቹ 3 ካህናት ማጣት ጀምሮ በቀጠናው ተከታታይ ግጭቶች መከሰት በርካታ ተግዳሮቶችን ያሳለፈ ቢሆንም በእግዚአብሔር መልካም ፍቃድ 10ኛ የምስረታ ዓመቱ መዝጊያ ለማክበር በቅቷል። ይኸው የሀገረ ስብከቱን 10ኛ የምስረታ መዝጊያ ለማክበር በተለይም የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ካርዲናል ብርሃነ ኢየሱስና የእምድብር ሀገረ ስብከት ጳጳስ ብፁዕ አቡነ ሉቃስ በባህር ዳር ሲደርሱ ብፁዕ አቡነ ልሳነ ክርስቶስ የጳጳሱ እንደራሴና ሌሎች ካህናት፣ ደናግልና ምዕመናን፣ ከአማራ ክልል የሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ ዩሱፍ እንዲሁም የአማራ ክልልና የባህር ዳር ከተማ የሃይማኖት ተቋማት ጉባኤ የቦርድ አባላት ደማቅ አቀባበል አድርገውላቸዋል። ብፁዓን ጳጳሳቱም የባህር ዳር ደሴ ሀገረ ስብከት ቤተ ጳጳስና ጽሕፈት ቤቱን እንዲሁ ጎብኝተዋል። አስረኛው የምስረታ መዝጊያ ክብረ በዓል ታዲያ ለሀገረ ስብከቱ መንፈሳዊ ጉዞ ትልቅ አሻራ የተቀመጠበት ነው። ጥር 23 ቀን 2018 ዓ.ም የጅማ ቦንጋ ሀገረ ስብከት ጳጳስ ብፁዕ አቡነ ማርቆስን ጨምሮ 4 ብፁዓን ጳጳሳት በተገኙበት በሀገረ ስብከቱ የመጀመሪያው የእግዚአብሔር አብ ካቶሊክ ካቴድራል መሰረት ድንጋይ በይፋ ተቀምጧል። ብፁዕ አቡነ ልሳነ ክርስቶስ እዚህ ከመጡ ጀምሮ የሁል ጊዜ ጥያቄያችን የሁል ጊዜ ጸሎታችን ምን ደረሰ፣ መሬቱን ተረከቡ ወይ፣ መሰረት ድንጋይ መቼ ነው የምንጥለው እያለ በተለይ ብፁዕ አባታችን ሁላችንም በተገናኘንበት ጊዜ ጥያቄያችንም ጸሎታችንም የነበረ ነውና ምክንያቱም አንድ ጳጳስ ካቴድራል ኖሮት መንበረ ጵጵስና ኖሮት ህዝቡን ማስተዳደር የሚችልበት ስርዓት ዘርግቶ ማስተዳደር ሲችል ለቤተ ክርስቲያንና ለስብከተ ወንጌል ስፋትና መሰራጨት ትልቅ እገዛ ነው። ስለዚህ ሁላችንም እዚህ የተገኘነው እንኳን ደስ ያለዎት እንሎት ነው። ብፁዕ አባታችን እንኳን ደስ ያለዎት እንኳን አደረሰዎት። ካህናትም መነኮሳትም እንግዲህ ምዕመናንም ትንሽም ብንሆን በቁጥራችን እግዚአብሔር ቁጥር አያይም። እግዚአብሔር ልብን ነው የሚያየው። እግዚአብሔር የሃይማኖትን ጽናት ነው የሚያየውና የተጀመረው ስራ እግዚአብሔር ያስፈጽሞት። ከእርሶ ጋር የሚያገለግሉ ካህናት፣ ደናግል፣ መነኮሳት፣ ምዕመናን ሁሉ እግዚአብሔር ይባርካችሁ። የእምድብር ሀገረ ስብከት በጸሎትም በምንችለውም ሁላችንም ከጎኖት ነን። እግዚአብሔር ይባርኮት። እንኳን አደረሰዎት። ለ10ኛው የምስረታ በዓል ስላደረሳቸው ለብፁዕ አቡነ ልሳነ ክርስቶስ ማቴዎስ የባህር ዳር ደሴ ሀገረ ስብከት ጳጳስ እንደዚሁም ደግሞ ክቡር አባ ስንታየው የዚህ የሰበካው እንደራሴና ካህናት፣ ደናግላን፣ ምዕመናን ሁላችሁም እንኳን ለዚህ ቀን በሰላም በጤና በአገልግሎት አጽንቶ አደረሳችሁ እንላለን። እኛም ወደፊት በሚሰሩ ስራዎች በተለይ ካቴድራሉን በማነጽ ረገድ የሚደረገውን ሁሉ ስራ አዲስ አበባ ካሉት ካህናት፣ ደናግላን፣ ምዕመናን ጋራ በመተባበር ከቁምስናዎችም ከገዳማትም ጋራ በመተባበር ከእናንተ ጋራ አሁንም የምንቀጥል ይሆናል። ይሄ የካቴድራል ቦታ ተሰጥቷል። ካቴድራሉ በሙሉ እዚህ ላይ ያርፋል። ትልቅ ካቴድራል ነው የሚሰራው።
ከዛ በኋላ ጳጳሱ መኖሪያ ይኖራል። ጽሕፈት ቤትም የካህናትም መኖሪያ ሰፋ ያለ ቦታ እንደሚያስፈልገን እናውቃለን። ለክልሉም መስተዳድርም ሆነ ለከተማው ከንቲባ ይሄንን መልእክት ነው እኛ ማስተላለፍ የምንፈልገው። ቤተክርስቲያኒቷ ለብዙ ዓመታት አገልግሎት ሰጥታ ዛሬ መጀመሪያ ካቴድራሉን ስታደርግ ደግሞ ወደፊትም የጳጳሱ መኖሪያ የካህናት መኖሪያ ጽሕፈት ቤትም ሰፋ ያለ ቦታ እዚሁ አካባቢ እንዲሰጠን በካቶሊካዊ ቤተክርስቲያን ስም በታላቅ ትህትና ጠይቃለሁ። የባህር ዳር ደሴ አገረ ስብከት ልክ እንደ ዓለም አቀፋዊቷ ካቶሊክ ቤተክርስቲያን አካልነቱ ከሐዋርያዊ ስራዎች በተጨማሪ በማህበራዊ ስራዎችም ከፍተኛ እንቅስቃሴዎችን ያደርጋል። ከነዚህም ማህበራዊ እንቅስቃሴዎች መካከል አንዱ ትምህርት ነው። በ10ኛ ምስረታ ክብረ በዓልም በባህር ዳር ከተማ የሚገኘው የብፁዕ ገብረ ሚካኤል ካቶሊክ ሁለተኛ ደረጃ ትምህርት ቤት ማስፋፊያ በብፁዓን ጳጳሳቱ በመባረክና በጸበል መርጨት በርካታ ተማሪዎች በተገኙበት በተለያዩ መርሃ ግብሮች በደማቅ ሁኔታ ተከናውኗል። የብፁዕ ገብረ ሚካኤል ካቶሊክ ሁለተኛ ደረጃ ትምህርት ቤት ማስፋፊያ መደረግ በተለይም ትምህርት ቤቱ በባህር ዳር ከተማ ከሚገኙት እጅግ ዘመናዊና የተሟላ እንደሆነ በዕለቱ የተገኙት በአማራ ክልል ትምህርት ቢሮ የባህር ዳር ከተማ ትምህርት መምሪያ ኃላፊ ዶክተር ሙሉዓለም አቤ ገልጸዋል። ይህ ትምህርት ቤት ከቅድመ አንደኛ ጀምሮ አሁን እስካለንበት ድረስ በከተማችን ውስጥ አንቱ የምንላቸው መምህራን ያሉበት ተሞክሮ የምንወስድበት ትምህርት ቤት ስለሆነ ነገም ለከተማችን ብሎም ለክልሉ ለሀገር የሚተርፉ ልጆች እየተፈሩበት ስለሆነ በዚህ ላይ የትምህርት ቤቱን አመራር የበላይ አመራሮችን ሊቃነ ጳጳሳትን የቅርብ ክትትል ስለሆነ እጅግ አድርጋችሁ እንድታመሰግኑልኝ በአክብሮት ጠይቃለሁ። የብፁዕ ገብረ ሚካኤል ካቶሊክ ሁለተኛ ደረጃ ትምህርት ቤት በብፁዕ ገብረ ሚካኤል ካቶሊክ አንደኛ ደረጃ ትምህርት ቤት ትምህርታቸውን ሲከታተሉ የነበሩ ተማሪዎች ወደ ሌላ ቦታ ሁለተኛ ደረጃ ትምህርት ለመማር የሚኖርባቸውን ችግር ለመቅረፍ በተደጋጋሚ ከወላጆችና ከተማሪዎች በሚቀርበው ጥያቄ ምክንያት በከተማው ይታይ የነበረውን ጥራት ያለው ትምህርት ማቅረብ የሚችሉ የግል ሁለተኛ ደረጃ ትምህርት ቤት ተቋማት ፍላጎት ለማርካት በ1995 ዓ.ም የ9ኛ ክፍል ተማሪዎችን ተቀብሎ ማስተማር ጀመረ። ትምህርት ቤታችን በከተማ ውጤታማና ስመጥር ቢሆንም ከጊዜ ወደ ጊዜ እየጨመረ ከመጣ የተገልጋይ ፍላጎት አንጻር የግብዓት ውስንነቶች ነበሩት። አዲስ የተገነባው ህንፃ የትምህርት ቤቱን ቅበላ አቅም በእጥፍ የሚያሳድግ ሲሆን በቴክኖሎጂና በላቦራቶሪ የታገዘ ጥራት ያለው ትምህርት በበለጠ ለመስጠት ከፍተኛ አስተዋጽኦ ያደርጋል። ህንፃውን በአጋጣሚ ስንጀምር ክረምት ላይ ነበር የጀመርነው። ፈታኝ ወቅቶች ነበሩ። በዛ በክረምት ላይ ትንሽ ለግንባታ አስቸጋሪ ነበረ። ማሽነሪዎችን በአግባቡ ተጠቅመን ክረምቱን ለመወጣት ችለናል። በመሀል ላይ አንዳንድ ፈታኝ የሆኑ ችግሮች ነበሩ። እነዛን ሁሉ ተዋተን ስራው ከዚህ ከደረሰበት ደረጃ ላይ ለማድረስ ሌት ተቀን ደክመናል። ህንፃው ይሄ ህንፃ ብቻ ሳይሆን ኳስ ሜዳ፣ የቅርጫት ኳስ እና የባስኬት ቦርዶቹንም ከግቢው ያያችሁትን ዙሪያውን የመማሪያ የተማሪዎች መማሪያ ምግቦች መቀመጫዎችን ሁሉንም አሟልተን የተሻለ ደረጃ እንዲደርስ አድርገናል። 12 ክላስ አሉት። አዳራሽ ጥራቱን የጠበቀ አዳራሽ አለ። የመምህራን ሻወር ሽንት ቤቶች አሉ። የተማሪዎች የሴቶች የወንዶች ሻወር ሽንት ቤቶች የተሟሉ ናቸው። ኳስ ሜዳው እንደምታዩት ሁሉም የተሟላ ነው። የቅርጫትና የመረብ ኳስ ሜዳዎች በአግባቡ ተሰርተውለታል። በተቻለ መጠን ግቢውን የተለየ ግቢ፣ የተሻለ ግቢ፣ ደረጃውን የጠበቀ እንዲሆን አስፈላጊውን ጥረት አድርገንለታል። ህንፃ መገንባት ትምህርት ቤታችንን ከነበረበት አንድ እርምጃ ከፍ ያደርገዋል ብዬ አስባለሁ። ትምህርት ቤታችን በከተማ አስተዳደር ከፍተኛ ውጤት በማስመዝገብ የተሻለ ትምህርት ጥራት በመስጠት ይታወቃል። ነገር ግን የተሟሉ ነገሮች ነበሩን ማለት አይቻልም። ስለዚህ በግብአት ደረጃ የዚህ ህንፃ መገንባት በላቦራቶሪ 2 የአይሲቲ ላቦራቶሪዎች ይኖሩታል። አንድ የፊዚክስ ላቦራቶሪ ይኖረዋል። አንድ ያልተሟላ ቢሆንም ስማርት ክላስሩም ይኖረዋል። ከ10 በላይ
መማሪያ ክፍሎች አሉት፣ የተለያዩ ቢሮዎች ይኖሩታል። ስለዚህ በዚህ ደረጃ ሲሆን አንደኛ ከቴክኖሎጂን ከመጠቀም አንጻር በአይሲቲ ላቦራቶሪ ሁለት የተሟሉ 45 በየሁለቱም ላቦራቶሪዎች ኮምፒውተር የተሟላለት ነው። ስለዚህ በአይሲቲ የተሟላ ትምህርት መስጠት ያስችለናል። ሁለተኛው ነገር በላቦራቶሪ የተደገፈ ትምህርት ለመስጠት ምቹ ሁኔታ ይፈጥራል። ከዚህ በተጨማሪ በሜዳው የተገነባለን ሜዳ ስፖርታዊ እንቅስቃሴዎችን ለመስራት ምቹ ነገሮች ይፈጥራል ብዬ አምናለሁ። ስለዚህ እነዚህ ግብአቶች መሟላት የበለጠ ትምህርት ጥራትን ያቀላጥፍልናል ብዬ ገምታለሁ። የትምህርት ቤቱ ማስፋፊያ ከፍተኛ ጥቅም አለው። የዚህ ማህበረሰብ የትምህርት ቤቱን ፍላጎት ከፍተኛ ነው። የ9ኛ ክፍል ለመመዝገብ የሚመጣውን ወላጅ ብናይ በጣም ብዙ ወላጅ የ9ኛ ክፍል ምዝገባ ጊዜ ፍላጎቱ ኑሮት እድሉን ሳያገኝ ይመለሳል። ስለዚህ ይሄ የቅበላ አቅማችንን በጥፍ ይጨምራል። በአንድ አመት የምናደርገው ባይሆንም በ4 አመት ውስጥ የቅበላ አቅማችን ከ500 ወደ 1000 ያድጋል። ስለዚህ ይሄ እድገት ማለት በቀጥታ የሚጠቅመው የአካባቢው ህብረተሰብ ነው የሚሆነውና የተሻለ ትምህርት ጥራት እንዲያገኝ እድሉን ይፈጥርለታል ብዬ አምናለሁ። የባህር ዳር ደሴ ሀገረ ስብከት 10ኛ የምስረታ መዝጊያ ፕሮግራሙን አስመልክቶ ያዘጋጃቸውን የአቀባበል፣ የጉብኝት፣ የካቴድራል መሰረት ድንጋይና የትምህርት ቤት ማስፋፊያ መርሃ ግብሮች በማጠናቀቅ ለክብረ በዓሉ ዋዜማ ካህናት ማህሌት ቆሙ፣ እግዚአብሔርንም አመሰገኑ። ጥር 24 ቀን 2018 ዓ.ም በኢትዮጵያ የቅድስት መንበር ተወካይ ሊቀ ጳጳስ፣ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ የባህር ዳር ደሴና የጅማ ቦንጋ ሀገረ ስብከት ብፁዓን ጳጳሳት በተገኙበት የክብረ በዓሉ መስዋዕተ ቅዳሴ በታላቅ መንፈሳዊ ድምቀት ተከብሯል። ሁላችሁንም በመጀመሪያ ደረጃ ለባህር ዳር ደሴ 10ኛ ዓመት ማገባደጃ ላይ እንኳን በሰላም አደረሳችሁ አደረሰን እላለሁ። ይህንኑ 10ኛ ዓመት ለአንድ ዓመት ስታከብሩ ጸሎት እያደረጋችሁ ነበር። ልዩ ጸሎት በየቁምስናው፣ በየቤተ ጸሎቱ፣ በየተቋማቱ ለሰበካው ጸሎት ስታደርጉ እንዲሁም ለሀገራችን ለኢትዮጵያም ጸሎት ስታደርጉ ነበር ስለ ሰላም። በተለይም በዚህም አካባቢ እናንተ በምትሰሩበት አካባቢ ሰበካው ባለበት አካባቢ ሁሉ ስለ ሰላም ስትጸልዩ ነበር። እግዚአብሔር የሚለምኑትን የሚነሳ አባት አይደለም። በጳጳሳት ጉባኤ ስም ይህንን ሰበካ ማመስገን የምንወደው ለምንድን ነው? የእረኝነት ኃላፊነቱ ቀላል አይደለም። ፈተናውም ያን ያህል ነው። መልካም እረኛ የሆነ በጎቹን ያውቃቸዋል፣ የበጎቹንም ድምፅ ያውቃል፣ በጎቹም ያውቁታል። ድምፁን የማያውቁና የማይከተሉት እሱ ቅጥረኛ ከሆነ ነው። ለራሱ የሚያስብ እረኛ ከሆነ ነው። አይ ለምእመኑ የሚያስብ እረኛ ከሆነ ግን ከምእመናን ጋር ምእመን እንደሆነው ሆኖ ይኖራል። በዚህ ክልል ውስጥ በዚህ ባለው ግጭት፣ ጦርነት ሁሉ የምናመሰግነው እኛ መሪያችሁ እረኛችሁም ሆኑ ብፁዕ አቡነ ልሳነ ክርስቶስ፣ ካህናት፣ ደናግል፣ ካቴኪስቶች፣ ምዕመናን ምክር ቤቶች አካባቢያቸውን ለቀው አልሸሹም። የራሳቸውን ምኞት በመፈለግ ሌላ ወደ ተመቻቸ ቦታ እንሄዳለን አላሉ። ከህዝባችን ጋር እንሆናለን። ህዝባችን እንደሆነ ከህዝባችን እንኖራለን።
በመተከል አካባቢ በጉሙዝ ሕዝብ መካከል ችግር ሲኖር ካቶሊክ ቤተክርስቲያን አብራ ቆይታለች። እንዲሁም በቆቦም ይሁን በደሴ ብዙ መከራ በታየበት ጊዜ ካህናትም ደናግልም እዛው ነው የሆኑት። እንዲሁም በዚሁ አካባቢ በጎንደርም በጎጃምም ባለው ችግር መውጫ መግቢያ እንኳን በሌለበት አካባቢ፣ ትራንስፖርትም በሌለበት አካባቢ ካህናቶቻችን፣ ደናግሎቻችን፣ የምዕመናን ምክር ቤት አባላት፣ ወጣቶች ሁሉ አብረው ነው የሆኑት፣ ሕፃናት ጭምር። ህዝብ እንደሆነ እንደ ህዝቡ በህዝቡ መካከል ሆነን ይችን ቤተክርስቲያን እናገለግላለን ብለው እነዚህ አባታችንም ሆኑ ካህናት ህዝቡን በረኝነት ኃላፊነት ስለተወጡ እየተወጡም ስላሉ እኔም በኢትዮጵያ ጳጳሳት ስም ላመሰግን እወዳለሁ። የባህር ዳር ደሴ ሀገረ ስብከት ከተቋቋመበት ጊዜ ጀምሮ በተለይም የመጀመሪያዎቹን 3 ካህናት በሞትና በሌሎች ምክንያቶች ማጣትን እንዲሁም በርካታ ግጭቶች መከሰትን ያሉ አሳዛኝ ክስተቶችን አልፏል። ሀገረ ስብከቱ ምንም እንኳን ፈተናው ቢበዛም በዚህ ሁሉ ውስጥ ሐዋርያዊና ማህበራዊ ስራዎችን ለማስቀጠል ከምዕመናንም ጎን ለመቆምና ለመደገፍ የሚቻሉን ሁሉ አድርጓል። ሲጀምር ሀገረ ስብከቱ በትልቅ ጉጉት ነው የጀመረው። በትልቅ ጉጉት የራሱ የሆኑ ምንም አይነት ካህን ሳይኖረው ከአዲስ አበባ ሀገረ ስብከት በተሰጡን ካህናቶች 3 ካህናቶች ነበሩን። እንግዲህ የሀገረ ስብከታችን በትልቅ ጉጉት በትልቅ በልጅነት መንፈስ ተነሳስቶ ባለበት ጊዜ እንግዲህ ሁላችሁም የምታውቁት ኮቪድ መጣ። ኮቪድ ሁሉን ነገር በሩን ሁሉ ዘጋጋው። ከዛ የሰሜኑ ጦርነት መጣ። የጉሙዝ ያለው ግጭት ተፈጠረ። እነዚህ ሁሉ ግን አንድ ነገር ምናልባት እኛ እንደ ሰው የምናልመው ህልም አለ። ምናልባት እግዚአብሔር ይህንን ሕፃን ይህንን ባህር ዳር ደሴ ሀገረ ስብከት ልጅ በምን መልኩ ሊያሳድገው እንደፈለገ እንግዲህ ባልተመቻቸ ሁኔታ ሊያሳድገው የፈለገ ይመስላል። በዚህ መልኩ እንግዲህ ብዙ ከባድ ሁኔታዎችን አሳልፈናል። ዋናው ነገር መገኘት የሚለው በምዕመናን መካከል፣ በሚያዝኑ መካከል፣ በተቸገሩ መካከል መገኘት ቀላል አይደለም። ትልቁን የመጨረሻውን ዋናው ነጥብ ላካፍላችሁ ፈልገው ስለ ካቴድራል ረጅም ጊዜ የፈጀ ረጅም አቤቱታ ስናቀርብበት ከ13 ዓመት አቤቱታ በኋላ በእግዚአብሔር እርዳታ በእኛም በምዕመናኖች ጸሎት በእውነት በብዙ ሰዎች ደግሞ በበጎነት ይህ የካቴድራል ቦታ የመጀመሪያውን ተሰጥቶናል። እግዚአብሔር የተመሰገነ ይሁን። ሀገረ ስብከቱ በበሽቶችና ግጭቶች ውስጥ እግዚአብሔርን ታምኖ ጉዞን በማድረግ ለዛሬዋ ታሪካዊ ቀን ደርሷል። ለዚህም ቀን በመድረሱ የበረከቱ ተካፋይ እንዲሆኑ ብፁዓን ጳጳሳትና የገዳማትና ማኅበራት አለቃ ካህናትን በመጋበዝ በአንድነት በዓሉን በምስጋና አክብሯል። የዚሁ ቀን ታሪካዊነት እንዲሁ በ10 ዓመታት ውስጥ የሚደርስ ብቻ መሆኑ ሳይሆን በመከራና በእሾህ ውስጥ የታለፈበት ለነገም ተስፋ የተጣለበት መሆኑ ነው። በዚህም ክብረ በዓል የተገኙት ብፁዓን ጳጳሳት፣ ካህናት፣ ደናግል፣ ዘማሪያና ምዕመናንም ይህንኑ ነው ያመላክቱት። የቅዱስነታቸው የርዕሰ ሊቃነ ጳጳሳት ሌዮ 14ኛ ሰላምታ ከሁላችሁ ጋር ይሁን። ዛሬ እርሳቸውን ወክዬ በዚህ በባህር ዳር ደሴ በዓል ላይ እንደምገኝ ቅዱስነታቸው ያውቃሉ። የእርሳቸው ቡራኬ ለሁላችንም ይድረሳችሁ። ከ1 ዓመት በፊት የጀመራችሁትን የሀገረ ስብከታችሁን 10ኛ ዓመት መዝጊያ እያከበራችሁ ነው። በዚህም ብዙ ተግዳሮት እንዳያችሁ አውቃለሁ። ከእነዚህም ችግሮቻችሁ በተቃራኒ እግዚአብሔርን የምታመሰግኑበት በርካታ ምክንያት እንዳላችሁ አውቃለሁ። በአጭር ጊዜ ውስጥ ያደረጋችሁትን መሻሻሎች የትምህርት ቤቱ መስፋፋት አንዱ ምሳሌ ነው። ሌሎችም በርካታ ምሳሌዎች አሉ። ነገር ግን ቁሳዊ ምሳሌዎች ዋናዎቹ አይደሉም። ዋናው ምክንያት የእምነት ማደግና ሰዎችንም ለእግዚአብሔር ጥሪ የሰጡት ምላሽ ነው። አሁን ደግሞ 10ኛ ዓመታችሁን እያከበራችሁ ነው። ይሄ ምን ማለት ነው? በዓሉ ቆም ብለን የሆነውን የምናይበት፣
እኛም ባለፈው ጊዜ የሰራነውን ስህተቶቻችንንና ስኬቶቻችንን ለእግዚአብሔር የምናቀርብበት አዲስ ጊዜና አዲስ ምዕራፍ የምንጀምርበት ካለፉት 10 ዓመታት የተሻለ እንዲሆን የምንጸልይበት ነው። ይሄን እድል በመጠቀም ብፁዕ አቡነ ልሳነ ክርስቶስና በሀገረ ስብከቱ የቤተ ክርስቲያን ተልእኮ ውስጥ ያገዙትን አጋሮችን በዚህ ያሉትንና የሌሉትን ካህናት የሰፊው ሀገረ ስብከት አካባቢዎችን ያዳረሱትን ደናግል እግዚአብሔር ሁላችሁንም ይባርክ። The sisters who have been able to touch different parts of the very vast epoch. May the Lord bless you all. ሁላችሁ እንኳን አደረሳችሁ፣ እንኳን አደረሰን። ይሄ ሀገረ ስብከትና የኛ የጅማ ቦንጋ ሀገረ ስብከት የረጅም ዓመት የታሪካዊ ወዳጅነት የመስቀል ቅብብሎሽ የተካሄደበት ነው። ይህ እንደምታዩት የአማራ ክልል ጎንደር 500 ዓመት የካቶሊካዊት ቤተ ክርስቲያን መሰረት የተጣለበት ነውና ያኔ የነበሩት ካህናት ወንጌልን እዚህ ሰብከው ቀጥታ የሄዱት ወደ ጅማ ቦንጋ ነው። ስለዚህ ባህር ዳር እናመሰግናለን። ወንጌልን በተለያየ ቦታ በጉሙዝ፣ በጉብላክ፣ በፓዊ በተለያየ ቦታዎች በቆቦ፣ በደሴ በተለያዩ ቦታዎች እየለፋችሁ ናችሁ እና ዛሬ ስኬትን ነው። ምንም ቢሆን በአንድ ቦታ ረጅም ጉዞ በአንድ እርምጃ ነው የሚጀምረውና በጣም እድለኞች ነን። ይህን አጋጣሚ አግኝተን ዛሬ ለአዲሱ ህንፃ ለካቴድራል ህንፃ መሰረት ድንጋይ ለማድረግ እዚህ መገናኘታችን በራሱ ስኬት ነውና እግዚአብሔር የተመሰገነ ይሁን። ይህ ቀን ዛሬ ለባህር ዳር ደሴ ሀገረ ስብከት ለብፁዕ አባታችን ለካህናት በሰበካው ውስጥ ላሉ ማህበረሰቦች እጅግ ድንቅ ልዩ ታሪካዊ ቀን ነው። አስቀድመን ትላንትናም እግዚአብሔርን ስናመሰግንበት የነበረው እጅግ ብዙ የምስጋና ርዕሰ ጉዳዮች ነበሩን። ዛሬ ደግሞ የ10ኛውን ዓመት ከተመሰረተበት ከብፁዕ አባቶቻችን ጳጳሳት፣ ካህናት፣ ደናግል፣ ምእመናን ጋር ሆነን ዛሬ እግዚአብሔርን ስናመሰግን ታሪካዊነቱንም እግዚአብሔር በሚቀጥሉት ጊዜያቶች አብዝቶ ሀገረ ስብከታችን አባቶቻችን በሰበካ ውስጥ የሚያገለግሉትን ማህበረሰቦች ሁሉ እንዲባርክልን፣ እንዲያጸናልን፣ እንዲቀድስልን በማለት ነውና ሁል ጊዜ እግዚአብሔር ከማያልቀው ጸጋው ስለሚሰጠን ሁል ጊዜም በእግዚአብሔር መሪነት ሁሉም ነገር ስለሚቻል ሁላችሁም እንደምታውቁት የሐዋርያዊም ሆነ የማህበራዊ ስራ አልጋ ባልጋ የሚሄድ እንዳልሆነ ይታወቃል። በተለይም በባህር ዳር ደሴ ሀገረ ስብከት ላለፉት ጊዜያቶች በውስጧ የምታገለግሉ ካህናት፣ ደናግልና ምእመናኖች ሁላችን ያሳለፍናቸው እጅግ ብዙ ተግዳሮቶች እንዳሉ ይታወቃሉ። እግዚአብሔር ግን ሁል ጊዜም ደግ፣ አስቻይ፣ የሚባርክና የሚቀድስ የሚያስችለንን አምላክ ይዘን ስለሆነ ዛሬ ላይ ስሙን እንድንጠራ፣ ዛሬ ላይ እንድናመሰግነው፣ ዛሬ ላይ አብረን እንድንሆን ከተለያየ ቦታ ሁሉ መተን ማለት ነው። የማይቻለው ተችሎ ማለት ነው። ቅድም ብፁዕ አባታችን ካርዲናል ብርሃነ ኢየሱስ ብዙ ነገሮችን በመልእክታቸው ላይ እና በስብከታቸው ላይ አንጸባርቀውልናል። ሁላችንም በልባችን ያለው የማይቻሉ ነገሮችን እግዚአብሔር አስችሎናል። ለዚህ ነው ዛሬ 10ኛ ዓመትን ብቻ ለማክበር ወይም ደግሞ የአንድ ዓመት ጊዜ ብቻ ስለጨረስን ሳይሆን በቀጣይነት እግዚአብሔር ከኛ ጋር በህልውናው ስላለ እሱን በቀጣይነት እንዲባርከንም ለማለት ነውና
እግዚአብሔር ሁላችንንም ይባርከን። እግዚአብሔር ይመስገን። የባህር ዳር ደሴ ሀገረ ስብከት ካህናትና ምዕመናን፣ ጳጳሱም ሁላችሁ በኢትዮጵያ ካቶሊካዊት ቤተክርስቲያን ጠቅላይ ጽሕፈት ቤት በልማትና በሐዋርያዊ ስራዎች ስም እንኳን ደስ አላችሁ፣ እንኳን አደረሳችሁ ለማለት እወዳለሁ። ባህር ዳር ደሴ ሀገረ ስብከት ማንም የትኛውም የማህበር አባላት ገዳማትን ባልነበሩበት ጊዜም ይናገለግል ነበረ። ዛሬም ከብዙዎች ጋር እያገለገልን እንገኛለን። እንደዚሁም ደግሞ ለወደፊቱም ከሀገረ ስብከቱም ጋር ለመስራት ያለንን ፍላጎትና ሀሳብ ወይም ደግሞ ይህንን የተጀመረውን ስራ ለማስቀጠል ያንን ምኞት ለመግለጽም እፈልጋለሁ። ሁላችንም እዚህ ሀገረ ስብከት የምናገለግል ተባብረን የእግዚአብሔርን ቃል ለመስፋፋት እግዚአብሔር ጸጋውና በረከቱ ይስጠን። እንኳን አደረሳችሁ። የካህናት ማህበር 450 በላይ ካህናቶች አሉ በኢትዮጵያ ቢያንስ ሀገር ውስጥ ያሉና አንዳንዶችም ውጪ ሄደው እያገለገሉ የሚገኙ ካህናቶች ናቸው። ስለዚህ በካህናቶች ስም ሆኜ ጸሎታችን ሁልጊዜ ነው። ደስታችን የዛሬ ደስታ በእውነት ታሪካዊ ነው። ከዛ ያለፈ ግን ጸሎታችን እጅግ በጣም ሰፊ መሆኑንና እድል ደርሶን ደግሞ መቼ መተን እንደምንሰራ በጉጉት እንጠብቃለን። ያክብራችሁ፣ እግዚአብሔር ይስጣችሁ። ለዚህ ስላበቃን እግዚአብሔርን ከፍ አድርገን እናመሰግናለን። ባህር ዳር ደሴ ካቶሊክ ሀገረ ስብከት የተመሰረተበትን 10ኛ ዓመት ሁላችንም እንኳን አደረሰን። ብፁዕ አባታችን ልሳነ ክርስቶስ በባህር ዳር ደሴ ሀገረ ስብከት እኛ ኦርሶላይን እህቶች በደሴና በቆቦ እናገለግላለን። በዚህ ሀገረ ስብከት ልናገለግል እድል ስለተሰጠን እጅግ አድርገን እናመሰግናለን። ዛሬ እንግዲህ የተገኘንበት በዓል 10ኛውን ዓመት የባህር ዳር ደሴ ሀገረ ስብከት የምስረታ በዓልን እያከበርን ነው። ቀጥሎ ደግሞ በእግዚአብሔር አብ የተመሰረተ የካቴድራል የመሰረት ድንጋይ ትናንትና ጥለናል። ዛሬ ደግሞ እንዲሁም የምስጋና ቅዳሴ አድርገናል። ይህን 10 ዓመት እግዚአብሔር በጸጋው ባርኮን በበረከቱ በኃይሉ ጠብቆን ላደረሰን አምላክ ምስጋና አቅርበናል። በአራት ጳጳሳት መካከል አንድ ላይ በብዙ ክርስቲያኖች መሃል አንድ ላይ እግዚአብሔርን አመሰግነናል እና ለዚህ ሀገረ ስብከት እንግዲህ ለረዳን አምላክ እንግዲህ ምስጋና ያቀረብንበት ጊዜም ስለሆነ ለሁሉም ምእመናን እንግዲህ ጥሪ የምናደርገው አሁንም ገና ጅምር ነው ብለዋል ቅድም አባታችን ሲናገሩ። ስለዚህ ጅምር ነውና አሁን ገና አሃዱ ብለን ነው የምንጀምረውና ስለዚህ ከዚህ በኋላ የሲስተሮች የካህናት እንዲሁም የምእመናን ጸሎት ለሁላችንም ያስፈልገናል ብለዋልና ስለዚህ በዚህ ሀገረ ስብከት ያለን ጠቅላላ በጸሎት ከአባታችን ጋር ሆነን እንግዲህ ይህን ካቴድራል እንግዲህ አሁን መሰረት ድንጋይ ጥለናል። ቀጥሎ ደግሞ በግንባታው ሁሉ እንድንተባበር አደራ ማለት ፈልጋለሁ። ለመላው እንግዲህ ለባህር ዳር ደሴ ሀገረ ስብከት ክርስቲያኖች ሁሉ እንኳን አደረሳችሁ ማለት ፈልጋለሁ። በጣም ደስ የሚልና ደማቅ ነበረ። በጣም ብዙ ምእመናን በተገኙበት ወጣቶች ከየቦታው መጥተው በተገኙበት 4 ጳጳሳት እንዲሁም በጣም ብዙ ካህናትና ደናግላን ነበሩ እና መሰረተ ድንጋይ ከመጣል ጀምሮ የካቴድራል መሰረተ ድንጋይ ከመጣል ጀምሮ ከትናንትና ዋዜማው ጀምሮ በጣም ደስ የሚል ነበረ። ሁላችሁም የባህር ዳር ወጣቶችንም ምእመናን አባቶችን ደናግላን ሁላችሁንም እንኳን አደረሳችሁ ማለት ፈልጋለሁ። የመጣሁት የባህር ዳር ደሴ ሀገረ ስብከት ካቶሊክ ሀገረ ስብከት 10ኛ ምስረታ በዓል ላከብር ነው እና በጣም ደስ የሚል በዓል ነበር። ብዙ ጳጳሳቶች ነበሩ፣ ሲስተሮች ነበሩ፣ ደናግላን ካህናቶች ነበሩ። በጣም ደስ የሚል በዓል ነበር። በጣም ደስ የሚል በዓል ከትላንት ጀምሮ አሪፍ በዓል ነበረ። የባህር ዳር ደሴ ሀገረ ስብከት በሙሉ ካቶሊካውያን ምእመናን በሙሉ እንኳን አደረሳችሁ ለ10ኛ ምስረታ በዓል። ዋዜማ ጀምሮ በጣም ያምር ነበረ። ከዛም ስርዓተ ቅዳሴ ተደረገ፣ ቅዱስ ቁርባን እንትን አለ። በጣም ያምራል። ስርዓቱ ባህሉ በጣም ደስ ይላል። ዛሬ 10ኛው ዓመት ባህር ዳር ካቶሊክ 10ኛ ዓመት እንኳን ያደርሳችሁ ላለውኝ መተከለ ዞን ግልግል ባላስ ከተማ የመጣሁት
ከዚህ በፊት እንደዚህ ተገናኝተን አናውቅምና አሁን በጣም ከትናንትና ዋዜማ ላይ በጣም ደስ ብሎናልና ጠዋት እስከ ሚያልቅ ድረስ ቅዳሴ በጣም ደስ የሚል ነገር ነው። ለ10 ዓመታት ስላደረሰን በጣም እናመሰግናለን። የባህር ዳር ደሴ ሀገረ ስብከት 10ኛ የምስረታ መዝጊያ በበርካታ መርሃ ግብሮች የተሞላ ጥሪ የተደረገላቸውና ሌሎች እንግዶች የተገኙበት በዚህ የ10 ዓመት ጉዞም እገዛ ላደረጉ ገዳማት፣ ማህበራት፣ ካህናት፣ ተቋማትና ግለሰቦች የታሰቡበትና የተመሰገኑበት ነው። ሀገረ ስብከቱም ይህንኑ ክብረ በዓል አስመልክቶም በአራት ዋና ዋና ጉዳዮች ማለትም ሉጠርጊያ፣ ካቴድራል ሕንጸት፣ በቁምስና ሕይወት መጠናከርና በክርስትና ሕይወት መንፈሳዊ መነቃቃት ዙሪያ አዎንታዊ ለውጦችን ለማድረግና አገልግሎቱንም ይበልጥ ለማጠናከር እቅዶችን የያዘበት ነው። እኛም የዛሬው ፕሮግራማችንን ዳዊት በመዝሙሩ በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም፣ በትርህና ምርኩዝ እነርሱ ያጽናኑኛል የሚለውን ቃል በማስታወስ ሀገረ ስብከቱ ከዚህ በኋላ በሚኖረው እንቅስቃሴ ሁሉ የእግዚአብሔር ታላቅ ክንድ እንዲያበረታውና እንዲያጽናናው መልካም ምኞታችንን በመግለጽ ለማጠናቀቅ ወደድን።